ማቴዎስ ቀራጭ ነበረ የሚለው በወንጌል ላይ የምታገኙት ማቴዎስ ወንጌል ላይ ብቻ። ሉቃስ ወንጌል ላይ የለም፣ ማርቆስ ወንጌል ላይ የለም፣ ዮሐንስ ወንጌል ላይ የለም። ምን ማለት መሰላችሁ? ድሮ ኃጢአተኛ ነበረ፣ ድሮ እንዲህ ነበረ የሚለውን ነገር ሌሎቹ ደቀ መዛሙርት ሊጽፉ አልፈለጉም። የቀደመ ህይወቱን ጽፈው ማሸማቀቅ አልፈለጉም። እሱ ደግሞ እግዚአብሔር ያደረገለትን ምህረት ማሳየት ፈልጓል። ስለዚህ ቀራጭ የነበርኩት ብሎ ደጋግሞ ጽፏል። ሐዋርያነት ማለት የወንድምን ኃጢአት ምን ማድረግ ነው? መሸፈን ነው። ይዋደዳሉ። ፍቅር የኃጢአትን ብዛት ይሸፍናል። እንጨምርላችሁ ከአራቱ ወንጌላውያን ደብረ ታቦር ላይ የነበረው ማን ነው? ዮሐንስ ነው። በጣም የሚገርማችሁ የታቦር ተራራ ታሪክ ዮሐንስ ወንጌል ላይ የለም። ሶስታችንን በሰል ያልነውን መርጦ ከደቀ መዛሙርቱ እንደው ደናዎቹን እኛ ብንሆን የምንለው ብዬ ሳስብ ነው። ደናዎቹን ጌታ አየና አላለ። ጭራሽ አላነሳውም። ዘጠኙን አስቀርቶ እኛን መርጦ የሚል ዮሐንስ ወንጌል ላይ የለም። ሶስት ወንጌላት ግን ላይ አለ። ዮሐንስን፣ ጴጥሮስን፣ ያዕቆብን ሶስቱን ይዞ ወጣ የሚለውን ተረባርበው ተሻምተው ጽፈውታል። እኛ የሌለንበት ነገር ለምን ይጻፋል? እኛ እኮ እኛ የሌለንበትን ፎቶ አናይ። በጣም ይገርማሉ። ምን አይነት ቅድስና ነው! ተረባርበው ጴጥሮስን ዮሐንስን መርጦ ከፍ አድርጎ ምስጢረ መለኮቱን አሳያቸው ለማለት ቸኮ